መጣልኝ አበባ ደስ አለኝ አበባ መጣልኝ አበባ ደስ ስላለኝ ልበጥ ነው ደስ ስላለኝ ለምን እኔ ምንድነው እየሰማሁ ተፈጥሮ ነው ቆይ ዝም በል አታስመስል ራስህን አታስመስል ምን ነክቶሽ ነው አሁን እዚህ ደርሼ እስክመለስ ቆይ ምን ነክቶሽ አትንካኝ በስጅ አትንካኝ ቆሻሻና አትንካኝ አትናድጂ እውነትህን ነው እኔ እውነትህን ነው ያልኩት እኔ አልችልም ይሄን ቃል መስማት እኔ አልችልም ጭራሽ ወይኔ እናት ስልኩን ጥሎት ነው ያለው ማለት ለሰራ ስልኩን እንዴ ደግሞ ቴክስት ራሱ መግባት ጀመረ የምር ስለደበረኝ ነው ማለት ለምን አሁን ተመልሰን ወደዛኛው ሐሳብ ብቻ እንደ ያኛው አትበል ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በጣም ማለት ነው ያው ተሽሎኛል። በጣም ብዙዎቻችሁ እየጠየቃችሁኝ ነበር እንዴት ነሽ ምናምን እጅግ በጣም ተጨንቃችሁ ነበርና እኔ እግዚአብሔር ይመስገን በጣም ደህና ነኝ። እሱም በጣም ደህና ነው። ያው የሆነ ዝምታ መዘጋት ምናምን አብዝቷል ሰሞኑን ያው እኔ ስታመምበት ጭንቀት ነው መሰለኝ ግን እኔ ደህና ነኝ። እሺ አታስብ እና ደግሞ ናፍቀውኛል ብዬ እየጨቀጨቅኩት ነበር። ዛሬ ያው ከታመምኩ ጊዜ ጀምሮ ፊቴም ደህና ስላልነበረ መውጣት ስላስጠላኝ ወጥቼ አላቅም ነበርና ዛሬ ከስንት ጊዜ በኋላ ወጥተናል። ያው እንዳይደብረኝ ብሎ እሱም አብሮኝ ነውና ያለው ለምን ቤተሰቦቻችን በዚህ አጋጣሚ አናግራቸውን ብለን አስበን ነው። እና ምን ተሰማክ ቤተሰቦቻችን ስላገኛችሁ? እኔም በድጋሚ ከስንት ጊዜ በኋላ ስላገኛችሁ በጣም ደስ ብሎኛል። ማሂን ደግሞ ከምንም በላይ በአሁኑ ሰዓት በቃ ደህና ሆና በዚህ ኮንዲሽን ሊሆና ስላገኘኋትም ደስ ብሎኛል። ይገባኛል ግን እኔንም ደግሞ ስላገኘህ ደስ አላለከም? ክፉ ሰው ነው። አይ የምር እግዚአብሔርን በጣም ነው ማመሰግነው። በጣም ብዙዎቻችሁ በጣም ተጨንቃችኋል። በብዙ መንገድ እኔን እየጠየቃችሁኝ ነበርና እጅግ በጣም አመሰግናለሁ። ስለኔ ስላሰባችሁ፣ ስለተጨነቃችሁ፣ ስለደህንነቴ ስለምታስቡ እንዲህ እንደምትወዱኝ ስላወኩላ በጣም ነው ደስ ያለኝ። ለካ እንደዚህ ይወደዳል። አንተ ብቻ አይደለም የምትወደኝ እሺ ግን የሚወደኝ ሰው አለ። እኔም አሁን ነው በደንብ የተረዳሁት ማለት እኮ አያቸው እንዴት እንደሚሆነው ኢየሱስ በጣም ነው በቃ የሆነ አይነት ስሜት ተሰማኝ። በቃ ይሆናል ደህና እንደሆን እንድጠነክር ነው ያገዛችሁኝና በጣም አመሰግናለሁ ጌታን። በጣም ነው በቃ የእናንተ ነገር ለኔ ያለቅም እንዲህ ቃል ያለው ነገር አይደለም እና ብቻ ነገሮች አልፈዋል። እግዚአብሔር ይመስገን ዛሬ እዚህ ላይ ደርሰናልና ደስ ብሎኛል። ቤተሰቦቻችን ከኔ ጋር ስለነበራችሁ አስተያየታችሁ፣ ስለ ጥያቄያችሁ፣ ስለኔ ስለተጨነቃችሁ ስለ ሁሉም ነገር አመሰግናለሁ። እነሱ ይሁን ነገር በላቸው ማለቴ ምን ማለት እንዳለብኝ አላቅም። ብዙ ጊዜ ሆኖናል ከተገናኘን። ማሂን እኔና አንቺ የተወሰነ ጊዜ በጣም ከባድ ጊዜ አሳልፈናል ብዬ አስባለሁ። አሁን በእንደዚህ አይነት ፈገግታ ደግሞ እኔንም የሚወድሽ ተመልካቾችሽንም ስላገኘሽ በጣም ደስ ብሎኛል የእውነት እግዚአብሔር ይመስገንና ዛሬ ከስንት ጊዜ በኋላ ስንገናኝ ጥሩ ጊዜ እናሳልፋለን እኔና ዋሌም እና ደግሞ ዛሬ የተለየ ነገር የወሰንኩት ነገር አለ ማለት አምሮይ ለብዙ ጊዜያት በጣም እያሰበው የነበረ ነገር አለና እንደዚህ ነው አይደለም ምናምን በሚለው በጣም በግራ በመጋባት ውስጥ ሆኜ ብዙ ነገር እያሰብኩ ነበርና ያ ነገር ላይ ዛሬ ልክ ልሁን አልሁን አላቅም እግዚአብሔር ነው የሚያውቀው። ግን በጣም ብዙ ጊዜ አልቅሼበታለሁ። እውነቱን ለመናገር ቢሆን ደስ ይለኛል ማለት እያሰብኩት ያለው ነገር እውነት ቢሆን ነገሩ በቃ እንዲ እየመሰለኝ ያለው ነገር እየተሰማኝ ያለው ስሜት እውነት ቢሆን ደስ ይለኛል። እና ነገሮች እኔ ወስኛለሁ ዛሬ ስለውሳኔም ማዋየውም ሰው አለ ማገኘውም ሰው አለ ብዙ ነገሮች አሉ ብዙ አዲስ ነገሮች አሉ በጣም ብዙ ነገሮች አሉ። ስለዚህ ውሳኔ ስወስን እጅግ በጣም ተጨንቄ ነው ማለት ብዙ ጊዜ ፈጅቶብኛል እጅግ በጣም ብዙ ጊዜ ኢቭን ይሄን ነገር ማውጣት አለብኝ ወይ መወሰን አለብኝ ወይ መናገር አለብኝ ወይ ቢሆንስ እንዴት ነው የሚሆነው ባይሆንስ ደግሞ የሚሉት ነገሮች በጣም ብዙ ነገሮች ብዙ እንትን ጊዜ ፈጅቶብኛል ማለት በጣም ብዙ ጭንቅ ውስጥ ከቶኛል። እንግዲህ ሁሉም ነገር እግዚአብሔር ፍቃድ ነው። ግን ዛሬ እስቲ
ቴዲዬም ከኔ ጋር በጣም ብዙ ልፋት ለፍቷል እና አዋያቸዋለሁ እና ቴዲንም ሁሉንም አዋያቸዋለሁ ብዬ አስቤያለሁ። ሶ ይሄን ውሳኔ ስወስን ብቻዬንም አይደለም ማለት ውሳኔው በኔ ህይወት ላይ ይሁን እንጂ እኔ ህይወት ላይ የሆነ ያለውን ነገር በመጀመሪያ የፈቀደው እግዚአብሔር ነው። ብቻ ነገሮችን ለማስተካከል እንሞክራለን። ከቴዲም ጋር ደግሞ ያወራናቸው ነገሮች አሉ። ያው ባለፈው በጣም ነው የተቆጣኝ። ወይኔ አያምጣው የሱን ቁጣ አያምጣብኝ እና ካሜራ ካጠፋን በኋላ ራሱ በጣም ብዙ ነገሮች ነው የተናገረኝ። የምር በጣም ነው የተቆጣኝ እና ነገሮችን አስተካክላለሁ ብዬ ስላሰብኩለት ቃልም ስለገባውለት ብዙ የምናወራው ነገር አለ። ከሱ ጋር የምንማከራቸው ነገሮች አሉ። ቴዲ ያለኝንም ነገሮች በግማሽ አድርጌያለሁ ብዬ አስባለሁ። ነገሮችም አለፉ። ያ ጊዜ አለፈ እግዚአብሔር ይመስገን። ያ ከባዶች ማለት ከባድ ነበረ። ነገሮች ከባድ ናቸው ግን እያለፍናቸው ነው። እግዚአብሔር ይመስገናል ማለት እያለፍነው ነው። በቃ አንተም በዛ ሰዓት በጣም እብድ ሆነ ነበር ግን መሆን የለብህም። በቃ በነገራችን ላይ እብድ ነው ስላችሁ ሮቤል ያደረገው ነገር በጣም የምሬን እኮ ነው። የምር ሮቤል ያደረገው ነገር በጣም አናዶት ነበር። ግን ለመናገር ከሆነ ማለቴ ስለሱ ማንሳት አልፈልግም። እውነት ለመናገር ከሆነ ማለቴ አንቺን በእንደዛ አይነት ሁኔታ ማየት ያን ደግሞ ያደረገው እሱ መሆኑን በጣም አናዶኝ ነበር እና ስሜታዊ ሆኜ ነበር። በጣም ኢሞሽናል ሆኜ ነበርና እኔ ደም ይፈረዳል ብዬ አላስብም። ምንም እንኳን ያደረኩት ልክ ባይሆን ግን ዋናው ነገር በቃ አንቺ ጤነኛው ነሽ በአሁኑ ሰዓት በእንደዚህ አይነት ፈገግታ ማየት ለኔ ትልቅ ዋጋ ያለው እሱ ነው። አንዳንዴ ይፈጠራል ማለት ነገሮች ላይ አጋጣሚዎች ላይ እንደዚህ አይነት ነገሮች ይፈጠራሉ። የኛም ያው ማለት ካለን ግንኙነት አንፃር ከባድ ሊሆን ይችላል። ካለን ግንኙነት አንፃር ስለ በጣም ብዙ አመት ከማሳለፋችን አንፃር እርስ በርስ ከመተዋወቃችን አንፃር ከነገሮቻችን አንፃር እዚህ ደረጃ ላይ ላንጠበቅ እንችላለን። አው ማንጠበቅም ማንንም አይጠብቀን እሱ እውነት ነው። ግን አንዳንዴ ህይወት የምታመጣው ነገር አይታወቅም። አሁን ላይ ሳስበው ባለፈው ቴዲዬም ሲያወራኝ በቃ ልክ ነው እኮ ማለት ቁጭ ብዬ ሳስበው የተናገረኝ ቃል ማለት ነው ጭንቅላቴን የምር እንትን እያለው ነበር። እግዚአብሔርን በ10 ጊዜ ነው ኢቭን ቪዲዮን ከለቀኩት በኋላ ራሱ ቁጭ ብዬ እየደጋገምኩ ያው ነበር። ማሂ ልክ ነው ማለት መብት እኮ ነው ብሎኛልና መብት እኮ ነው በቃ ይሄ አይደለም ውሳኔ ይሄን አልፈልግም ይሄን መንገድ አልፈልግም አልከተልም የራሴን ህይወት መምራት ፈልጋለሁ ካለ ልክ ነው ብሎኝ ነበርና እኔም ሳስበው ልክ ነው እውነት ማለት እኔም በጣም ተጭኛለሁ። እኔም በጣም ላፊ መንገድ ሄጃለሁ መሰለኝ ማለት አይ በቃ ሲል እሺ ብዬ ማቆም ነበረብኝ። ማቆም ደግሞ ቀላል ሆኖ አላገኘሁትም በኔ ህይወት ውስጥ ምክንያቱም በጣም ብዙ ነገር የነበረ ማለት እናት አባት ወንድም ሁሉንም የሚባለውን ደረጃ እሱ ነበር የሸፈነልኝ። እና ደግሞ አንድ ሳልናገር ማለፍ ማልፈልገው ነገር የምር ስለደበረኝ ነው ማለት ለምን አሁን ተመልሰን ወደዛኛው ሀሳብ ብቻ እንደ ያኛው አትበል አይደለም እንዴ እንደዚህ ግዴታ ወደዛኛው መንገድ ምናምን አትበለኝ። እንደዛ ማድረግ አልነበረብህም። ገብቶኛል በቃ ምን እንዳረክ በእውነት ጭራሻውን ላይ ደግሞ ቁጭ ብለሃል። ስራ እየሰራህ አይደለም። ለምን በማለት ምክንያት አይደለ? ይሄ ባንቺ ምክንያት አይደለም በእኔ ምክንያት ነው። ይኸውልሽ ማለቴ ይሄን እንደዚህ አይነት ነገር እንድታስቢ አልፈልግም። በእኔ ምክንያት ነው። እንዴት ነው ማላስበው? በእኔ ምክንያት ቁጭ ብለህ እንዴት እንቆይ ስራ የሚያክል ነገር ፈተህ ቁጭ ብለህ እንዴት ነው እኔ እረፍት ላገኝ የምችለው? ይኸውልሽ በቃ ይሄን ነገር ልክ ጊዜያዊ ስራ ሄደ ጊዜያዊ እረፍት እንደወሰድኩ አስቢውና ሀሳቡን እንዝግ። ለምንድን ነው እንደዛ ማስበው? በዚህ ሰዓት ስንት ትርፍ እያገኘ ነበር፣ ስንት ስራ እየሰራ ነበር። ግን ለኔ ብላ ያን ማድረግ አልቻልኩም አይደለ? ማይ እኔ እኮ ኖ ቢኒያም ራሱ ልክ አይደለም ማለት እውነቱን ለመናገር እኔ ቢኒያም በጣም ነው የተቆጣሁት። ግን ማሂ እንደዚህ ሆናለች፣ ቸግሯታል፣ ማሂ እንደዚህ ሆናለች፣ እንደዚህ ጉዳት ደርሶባታል፣ ስለዚህ ብዙ ነገር ያስፈልጋታል ሲል ከአንዳንድ እንዳለ የሚያስፈልገን እንዳለ ለስራ የሚያስፈልገን ለዝራ እቃ ለመግዛት ለስራ እቃ ለመግዛት የሚያስፈልገን እንዳለ እንደላከልኝ ያውቃል። ለምን እኔ ቀድሜ ማቅ ኖሮ የምር እንደዚህ ሁኔታ ውስጥ እኔ በጣም ነው የምር አእምሮዬ እረፍት አጥቷል። የዛኔ ልጅ ካለንበት ሁኔታ አኳያ ያ ገንዘብ ለኔ አያስፈልግም። ለኔ የዛኔ ካለንበት አኳያ ላንቺ ይበልጥ አስፈላጊ ነበር። ምንም እና ጅስ በቃ ያን ነው ያደረኩት። ይሄ ደግሞ ለምን እኔ ምን እንዳሉን ነው
ያልፋል አይደል? ስንት ጊዜ አልፈናል አይደል? ስንት ጊዜ እኮ አልፈናል። በጣም ብዙ ከባድ ጊዜያቶች እንዳለፉ ታውቃለህ። ግን እኔ አላውቅም ህይወትህን እንትን እንዳልኩት ነው የተሰማኝ። ብዙ ነገሮች ግን እንዳመሰቃቀልኩ ነው የተሰማኝ። አይ በዚህ ልክ ኖርማሊ አይደለም። ማንንም እኮ ለማንንም ሊሆን ይችላል። ዋለ ያውቃለው ትወደኛለህ ምናምን እሺ እኔ ማለት ለምን ይሁሉ ለምን ይሁሉ ምን አስፈለገ? በእውነት ምን አስፈለገ? ስራ እንትን እስከማለት ድረስ ጭራሽ ደግሞ ስራ እንደተስተዋጎለብህ እንኳን አልነገርከኝ። የስራ ብር እንደሆነ ምንም አውቀው ነገር የለም። ለምን ያስፈልጋል ማለቴ ይልሽ ልክ ሞልቶ ተርፎ ሐሳብ እንዝጎብ ይሻሉ አንዘጋውም። ልክ ሞልቶ ተርፎ እንደላከ ሰው ነገር እንደዚህ በጣም ነው የደበረኝ። እግዚአብሔር እውነቱን ለምነገር ደብሮኛል። ይልሽ በወሳት ለኔ ከምንም በላይ ዛሬ ብቻ አይደለም ያለፉት ጊዜያቱን በሙሉ ከምንም በላይ ቅድሚያ ጊዜ የምሰጠው ላንቺ ነው። ገብቶኛል አውቃለሁ። ለኔ ብዙ ነገር አንፃር ይሄን ማድረግ ለኔ ምንም አይደለም። ደግሞ እኔ እንጃ አላውቅም ላንተ ነው እንደዚህ ነገር ለምን እንደነገሩሽ አላውቅም። እንደዚህ ይሄን ያህል ስራ ምናምን የተወሰነ ጊዜ ነው የፈቶት። ይሄን ያህል እንትን የሚል ጉዳይ አይደለም። ግን በቃ ይሄን እርሶ ነው መፍታትህ ለኔ ደባሪ ነው ማለት በእኔ ምክንያት እንደሆነ ሳስበው በቃ ይደብረኛል። ከምንም በላይ ቅድሚያ የምሰጠው ቅድሚያ መስጠት ያለብኝ ላንቺ ነው። ማድረግ ያለብኝን አድርጌያለሁ። ዋሌ አዳምጣኝ እንዴ ለኔ ብላ አይደል እንዴ ነገሮች እንደዚህ ተበላሹት። ለምን ደግሞ አይሳስበኝ ማላስብ ነው እንደሚመስል ያዳምጥሽ ነው። ይሄ ለኔ በጣም ቀላል የሆነ ነገር ነው። አዳምጠኝ እሺ አዳምጠኝ። አሁን ደግሞ እንግባባሽ አንዴ በእናትህ እንግባባ አይደል በቃ እንግባባ ስላለብን እንግባባለን። እሺ የሚያስፈልግ ምን ያህል እንደሆነ ንገረኝ። ለኔ ላከው ብቻ ነው ወይስ ከዛ በላይ ያስፈልጋል? ወደ ቅድመ ሁኔታ እንድትመለስልኝ ነው የምፈልገው። ማለት በቃ እኔ እንጃ እውነት ደብሮኛል። እውነት ይሄ ነገር በአሁን ሰዓት ማውራት ያለብንም የለብንም ብዬ ነው ማስበው። በዛ ላይ አስፈልገን እናወራበታለን። በዚህ ጉዳይ እናወራበታለን። እኔ ማውራት ይሄ ነገር ምንም መጥቶኝ በቃ ትንሽ ደቂቃ አንተ ናት ላይ ነው እንደምትሄደው ሲያስጠላ እግዚአብሔርን እኔ ግን ማለት ነው የምሬን ይሄ ልጅ ካይምሮ የበላይ የሆነብኝ ነው ማለት የዋህ ነው የምር። እኔ ለሰራ ሰጥቶን እንደ ደግሞ ቴክስት ራሱ መግባት ጀመረ። ማለት በጣም ስለተመቸ ነው በጣም ይቅርታ መልሼ ደውልልሻለሁ። በዛ ላይ ደግሞ ከዛሽ ከፋሩ ጋር ስለሆንሽ እኔ ነው የመሰለኝ ነው። ይሄ ነገር ምንድነው? ሲጀመር ሁሉ ነገር ልክ አይደለም። ኧረ እባክሽ ጭራሽ ቪዲዮም ትላላኪያለሽ። ምንድነው ነገሩ? ጭራሽ ፋራ ነኝ። እኔ አልችልም ይሄን ቃል መስማት እኔ አልችልም ጭራሽ። ወይኔ እናቴ ማርያም ለምን እንደዚህ ማድረግ ያስፈልገው? ሊሆን አይችልም። በእውነት አይሆንም። አይንሽ ነው በላይ ሲርስ እንዴት ቆይ በዚህ ልክ እንዴት ይመቻል? አዎ ነኝ እውነት ነው እኮ እኔ ፋራ ነኝ። እንዴት አልሆነም? እውነትህን ነው እኔ እውነትህን ነው ያልኩት። ፋራ ነኝ። ፋራ ባልሆን ኖሮ እንደዚህ አንተ መጮች አልሆንም ነበር። ኧረ የስንቱ መጮች ሆንኩኝ እንጂ። ኧረ ድፍረት ጌታ ሆይ ኧረ ድፍረት
ምን ሆነሽ ነው? ለምን ሆነሽ? እንዳትነካኝ። ምን ተፈጠረ ደግሞ? እኔ ምንድን ነው እየሰማሁ ያለሁት? ተፈጥሮ ነው። ቆይ ዝም በል አታስመስል። የራስህን ሁን አታስመስል። ምን ነክቶሽ ነው? አሁን እዚህ ደርሼ እስክመለስ ቆይ ምን ነክቶሽ ነው? አትንካኝ፣ በዚህ እጅ አትንካኝ። ቆሻሻና አትንካኝ። አትናድጂ። ይኸውልሽ ወይኔ በጣም ደግሞ ልጅ ታውቂያለሽ አይደል? በጣም አውቃለሁ። እንዴት አትወደኝም? ፋራቶኝ አትወደኝም? አሁን በሌላ ምክንያት ተናደሽ ነው? እኔ በመጣሁ ቁጥር የሆነ ርዕስ አይጠፋም? ቆይ እዚህ አይጠፋም። እሺ ይኸውልሽ አይጠፋም። ምን አትስካላችሁ? አይጠፋም። ይወጣስ ነገሮች እንዳሉ ተዋቸውና ለኔ በጣም ደግሞ ልጅ ታውቂያለሽ አይደል? አሁን ሄዳንቺ ነው አመጣልኝ። ለኔ ዞር በል። አመጣልኝ። ለኔ አመጣልኝ። ምን ሆነሽ ነው? ተረጋጊ። አመጣልኝ። አበባ ደስ አለኝ። አበባ አመጣልኝ። አበባ አመጣልኝ። አበባ ደስ ስላለኝ ልበጥ ነው። ደስ ስላለኝ ምን ሆነሽ ነው? ቆይ በጣም ደስ አለኝ። ለዛ ነው። ዞር በል። ምን ሆነሽ ነው? ተረጋጊ እስቲ። ዞር በል። ዞር በል። ቆይ ግን ምን ተፈጥሮ ነው? ቆይ እያበሳጭሽኝ ነው።